ሰላም የቲክቶክ ነዋሪዎች እኔ ነኝ ዶክተር ትልቅሰው subscribe and follow more እየመታነው ደበባ ነኝ ከዳሜ ከሰዓት የሻይ ሰዓት እንግዳ ነኝ ዛሬ ዮኒ የለም ጸጊ አኔ ሻይ አልወድም ስጋ ነገር ካለ ሐሪፍ ነው እስኪ በጣም አስቂኝ ቀልድ ነገረኝ በዚህ ዘመን ኢትዮጵያ ውስጥ ሰርቼ ይለውጣል እናት የዘንድሮ ምርጫ ማን ነው የሚመርጡት ልጄ ምን አስበህ ነው እኔ ገና 18 አመት አልሞላኝም ሳም ኮሜዲ ቲክቶክ አካውንትን ፎሎው አድርጉ አለበለዚያ እረግማችኋለሁ ስራ ላይ አልኮል ትጠጣለህ እንዴ አይ አልጠጣም ሁሉ ቤት ጠጥቼ ነው የምመጣው ብድር ያለበት ውፍረት የሚጨምር ሰው አበዳሪውን እንደመናቅ ይቆጠራል በድህነት መቼ ነው በጣም ያዘንከው ሀብታም ቤት ሄጄ ውሻቸው ነክሶኝ እኔን ትተው እሱን ሲያስከትቡት የአማርኛ ፊልም ማየት መቼ ነው ያቆምከው አንዱ ሽጉጥ ይዞ ራሱን ሊያጠፋ ሲል ፖሊሶች በሽጉጥ አስፈራርተው ሲቀበሉት እዚህ ጋር አልቻልኩም በቃ በእንቅልፍ ልባችሁ ብርሃኑ ነጋን ካያችሁ ከእንቅልፋችሁ ቶሎ ተነሱ ምክንያቱም ካልጋችሁ ልትወድቁ ነው ሴቶች ከወንዶች የበለጠ ረጅም እድሜ ለምን የሚኖሩ ይመስልሃል ሚስት ስለማታገቡ ነው የመከላከያ ሰራዊት ቀይ ባህርን እንመልሳለን ብሎ ቃል የገባው አሁን በአማራ ክልል ነው የተያዘው ወያኔ በላቸው እሬ ጉድ ጎበዝ ድሮ አንድ ቀበሌ ላይ አንድ ሌባ ይገኛል እሱም ብርቅ ነው ሁለቱም ሌባ ሊኖር ይችላል ጤነኛ ሰው ምን ለይበት ነው ከሌ እኮ ደህና ነው ምንልበት ነው አሁን ድፍን ሀገር ሌባ ይሆናል ፈገግ ብላ በደስታ ለወንድ ልጅ ብር የምትሰጥ ብቸኛዋ ሴት የባንክ ሰራተኛ ብቻ ናት ብዙ ነሽ ብዙ ነሽ ብዙ ነሽ ብዙ ይሄን አካውንት ተከተሉ በጣም ያዝናናችኋል ሞባይል በጣም ብዙ አትሳቁ መንግስት ኑሮ የተመቸን ይመስለዋል ሁሉ ጊዜ ሚስቴን ማሬ እያልኩ ስጠራት በጣም ማፈቅራት ነው መሰላት እኔ እኮ ስሟ ጠፍቶብኝ ነው ሚስቴ ጋር የቃምን ስለ ድሮ ባሏ እየነገረችኝ መርቀኛ ላስታርቃቸው ነበር የሰው ልጅ ከዝንጀሮ ነው የመጣው ይያላችሁ ስሟችንን አታጥፉ እኛ እንደሰው መጥፎ አይደለንም ፍቅረኛህን ምን ያክል ተወዳታለህ ወላሂ ቆንጆ ነሽ ብዬ 3 ቀን ጾምጾምያለሁ ሚስቴን ከኔ ሌላ መውጋተኝተሽ ታውቂያለሽ ስላት ካንተ ውጭ ማንንም ጋተኝቻ አላቅም እነሱ መቼ እንዳንተ ሲያስተኙኝ አላለችም ወንድሜ በህይወት ለመኖር አየር እንጂ ሴት አያስፈልግም አትጃጃል አዲስ ሰራተኛ አገኘሁኝ አንቺ ሴትዮ 10 ጊዜ ሰራተኛ እየቀየርሽ ኤችአይቪ ልታስይዥኝ ነው እንዴ ዛሬ ተበላካ ዛሬ ያዝኩክ እንዴት ነው የምትበረው በእናትክና ተራለቃ ትንሽ ቸኩዬ ነው እኮ እሺ በቃ ራስክ ቅጣኝ እቺም በቃ የቅቅል ኦራ አይገባም ነበር እኔ እኮ ለሰላምታ ነበር ያቆምኩክ በቃ በሰላም ግባልኝ አትጥፋ ደሞ ለምንድነው ስልኬን እሳት አደጋ ብለሽ ሴቭ ያረግሽው ቢላት ምን ብትለው ጥሩ ነው እንደመጣ ስለምትረጭ ነዋ ቲክቶከሯ ጃኒ በጣም ከመክሳቷ የተወሳ የሆነ ፊልም ላይ ሲጋራ ሆና ተጫውታለች አረጭ ወይ በባንክ ሰራተኛ መጥበስ ከባድ ነው ምሳ ስላት ሲስተም የለም እንትን ስላት ሲስተም አይሰራም እያለች ታዝጋለች 12ኛ ክፍል የወደቃችሁ ልጆች አላወቃችሁም እንጂ እኮ ብርሃኑ ነጋ ለጁላ ልጅ አሲስት ማድረጉ ነው ኦንላይን በግን ሸጣለን ብለው ብር ከላክ በኋላ ለበጉ የቤትን አድራሻ ሰጥተናል ሲሉ አረጨው ቀደም ካንዱ ጋር እየሄድኩ ዝናብ ጠብጠብ ማድረግ ሲጀምር ዋሌት ከምታክል ቦርሳ ውስጥ ጃንጥላ ጃኬት እና ስካርፍ አላወጣችም አስማት ነው መሰለኝ ባለፈው እኛ ሰፈር አንድ ባጃጅ ፍሬም በጥሳ ስትበር እደምንም ተሯሩጠን ሳፋ ደፋንባት ከረጭዌ ቶማቀና
አሁን ግድባችንን አጠናቀናል። በቅርቡ የኒውክሌር ኃይል ማመንጫ እንገነባለን። ምን አለ? የኒውክሌር ኃይል ማመንጨት ዛፍ እንደመትከል ቀላል መስሎታል። በማንኛውም ሁኔታ እሱ አያደርገውም። ዝም ብሎ ያወራል። ዮ እኔ በላቸው ከጄሞ ነኝ። ከኔ ጋር ከተጋጨ ትሞታለህ። እኔ ነኝ ከተማ ውስጥ በየቀኑ ዛዛ እያጨስኩ ምጨናነቀው። ባክ ቤቴን አንድ ቻይናዊ ላከራይ ፈልጌ እንዴት ዋጋ ላስወድድበት? ያው ቤቱን ላይ አይጣል አይደል እንዴ? ምግብ እኮ በእኛ ነው አትለው? የእስጢፎ አዲስ ዘፈን ዩቲዩብ ላይ ተለቀቀ። ጆሮዬ ብቻ አይለም ልቤም አብሮ ከጨነቀ። አበሻ ወሩን ሙሉ ድፍን ምስር እየበላ የቤት ሰራተኛውን የፈረንጅ ምግብ መስራት ትችያለሽ ብሎ የሚጠይቃት ነገር። አረ ጨዌ ፍየሉና እኔ ቅጠል ስንቅም አንተ በዚህ ጫት አስለመድከኝ። ከእንግዲህ አህዮች አይራቡም። የሚያስፈልጋቸውን እያዘጋጀሁ ነው። ሁሉም ነገር መልካም ነው። ለሁሉም ኢትዮጵያውያን ቤተሰቦች ደስታን፣ ሰላምንና ጤናን እመኛለሁ። አዲሱ ዓመት ሰላምና ብልጽግናን ያመጣል። እመቤቴ ማርያም ሆይ ለኢትዮጵያ ሕዝብ በረከትንና ሰላምን ስጪ። መልካም አዲስ ዓመት። ፍቅር፣ ሰላም እና ደስታ ለሁላችሁም። አፍሪካ ስለተወለድን ብዙ ችግሮች ያጋጥሙናል። እኔ እንኳን በአፍሪካ መወለድ አልፈልግም ነበር። አንተን ከኔ ጋር እንዲወልዱ እንዴት ፈቀድኩ? ዛሬ ጀምሮ የዩኒቨርሲቲ ተማሪዎች አያስፈልጉንም። ይህች ሀገር የሚያስፈልጋት የጠፉ በሯን የሚመልሱ ጠንካራ ጀግና ወታደሮች ናቸው። እንዴ ፍየሉ ይሄ ጫት እንዴት ደስ እንደሚል ብታይ። አቦ ይመችህ። እውነት ነው ዝንጀሮዬ፣ ምርጥ ነው። አኝክበት። የኔ ቆንጆ ሚስት ቆንጆ ልጅ ወልዳልኛለች። ሁሉም ነገር መልካም ነው፣ ችግር የለም። እናንተ ጠንካራና የተባበራችሁ ናችሁ። የመኖሪያ አካባቢያችሁ ወደ ተሻለ ተቀይሯል። ይህንን ለጓደኛዬ ለደሬሴ ቤተሰቦች የሰራሁት አዲስ መኖሪያ ነው። ሁለቱ ልጆቹ ለተሻለ ትምህርት ሩቅ ሀገር ሄደዋል። በጣም ደህና ናቸው። እኔ የምል ዩናይትዶች 3-0 ተሸነፋችኋል ወስ ጆሮዬ ነው? Let's go back 70 million years ago. ምን ማለት ነው? የራሳችንን ዕቃ ታወርዱም። እዚህ ሰፈር ጫኛ አውራጭ እኛ ነው የምንሰራው። ከኛ ውጪ ማንም አያወርደም ዕቃውን። ደበበ እኮ በአንዴ ፍሪጅና አልጋ ተሸክሞ መጓዝ ይችላል። እሱ ራሱ ያወርዳል ዕቃችንን። ደቤ ፖሊስ ጥራልኝ። ማንም የሰፈር ወጠምሻ ያስቸግረን። እኛ በሀብታም ቤት ስንጫወት ለቤት ዕቃ እንጂ የጫኛ አውራጅ አይደለም። የኔው ጓደኛ አህያ ሷር ሲበላ እንዴት እንደሚያምር ተመልከቱልኝማ። እስጢፎ አይዶል ሊወዳደር ሄዶ ፍቅርሽ ነው የጎዳኝ የሚለውን ዘፈን ከዘፈነ በኋላ ዳኛችሁ ምን ቢሉት ጥሩ ነው? አንተን የጎዳህ የገዛ የራስ ድምጽ ነው። የሜትሪክ ተፈታኞች ብርሃኑን ያስወደቀን እያሉ ነው። መላጣው ላይ ቆመው ነው እንዴ ተፈተኑት? ወንጀሉን ብቻህን የፈጸምከው? አዎ ክቡር ፍርድ ቤት። በዚህ ጊዜ ማን ይታመናል ብለው ነው? ይቅርታ ግን ገነት የሚገቡ ስም ዝርዝር ውስጥ ያንቺን ስም የለም። ቤቲ ነኝ የጌታ ልጅ በሚለው የቲክቶክ ስሜ ፈልገው እስቲ። ጣሊያን ውስጥ ተማሪዎች አርፍደው ሲመጡ ደረቅ ዳቦ እንዲበሉ ያደርጓቸዋል። ኢትዮጵያ ውስጥ ያሉ ትምህርት ቤቶችም ያንን አይንተው ሲሞክሩት አስተማሪዎቹም አርፍደው መምጣት ጀመሩ። ሄሎ
አቤት ሰኒዬ እንዴት ነሽ? ደህና ነኝ። ደስ ይላል። ሰኒዬ ስራ ጥሩ ነው? ጥሩ ነው። ደስ ይላል ሰኒዬ ደስ ይላል። ምግብ በላሽ እንዴ ሰኒዬ? አዎ በልቻለሁ። ደስ ይላል። ፋዘር ግን ተሻላችሁ? ተሽሎታል። ደስ ይላል ሰኒዬ ደስ ይላል። እኔ ቆይ የምለው ስንቴ ነው የምነግርህ? አትደውልልኝ አትልም እንዴ? ምንድን ነው የምፈልገው? ደስ ይላል ሰኒዬ ደስ ይላል። የኑሮ ውድነት እንዴት ነው? ፋዘር እንቁላል በ30 ብር ገዝቶ ቅርፊቱን አጣሉት፣ ምሳ ፍርፍር ይሰራበታል እያለ ነው። ህዳሴ ግድባችንን መጠናቀቅ ተከትሎ በየቦታው የመብራት አገልግሎት እየቆመ ይገኛል። ምንንን እየተቋቋመ ነው እንደሚለው ጓደኛዬ በጣም ደፋር ከመሆኑ የተነ ቆጣሪ ሳያጠፋ ነው መብራት የሚሰራው። ነፍሱን ይማረውና አንቺ የሰው ማኛ፣ አንቺ የሰው በርጫ፣ እኔ ባንቺ ፍቅር ልሄድ ነው ደንበጫ። ውዴ ከመጋባታችን በፊት ብዙ ስጦታዎችን ትሰጠኝ ነበር። አሁን ለምን ተውከው? እሱማ የይምረጡኝ ቅስቀሳ ነበር። ወይኔ በላቸው ተበላው። ጀለስን ሴጣን ይዞት ጸበል እየተጠመቀ ቄሱ ልቀቅ ሲሉት ሴጣኑ ሲንግል ነው ወይስ አልበም የስጢፎ መንፈሳ? ለሚችን ቀን ለማየት እመኝ ነበር። ይህ ግድብ በአይኔ ሲጠናቀቅ ለመመስከር ግን አልፈቀዱልኝም። አሁንም ደስተኛ ነኝ። ይች ቢች የምትጮሂው ለማን ነው? አንቺ የቆሻሻ ልጅ በየመንገዱ እየዞርሽ ስንት አፍታውራለሽ? እንደ ጠላት ቆይ የኔን ቆዳ ልልበስሽ፣ ምናልባት እምነት ታገኛለሽ። የኔን ስም አትጥራ አንተ የአጥር ባሪያ፣ በሰንሰለት ታስረህ ትጮሻለህ። እኔ ግን መንገዱን እገዛለሁ። እኔ ባሪያ ብሆንም እኔ ነኝ የቤቱ ጠባቂ። አንቺ ደግሞ የሰው ጫማ ውስጥ የምትደበቂ ድመት ነሽ። ዝም በይና አጥንት ልስጥሻ፣ አለበለዚያ ከጓሮዬ እጥልሻለሁ። አጥንትህ ይቅርጻ፣ እኔ በራሴ ስጋ እበላለሁ። እኔ ድመት አይደለሁም። አንተ ውሻ ስጮህ እሰማሃለሁ፣ ግን ሰው አጥንት አይጥልልህም። አንቺ ቢች ጸጉርሽን ቀለም ቀብተሽ ትዞሪያለሽ። አንቺ እኮ የሰው ቤት ስትወጪ ብቻ የምትቆሚ ሸርሙጣ ነሽ። አጥንቴን ለጓደኞችሽ ነው የምሰጠው። አንቺን እኮ የትም አልጥልም። ያንተ ሰንሰለት ከእኔ የበለጠ ዋጋ አለው፣ ምክንያቱም ሁል ጊዜ ይታሰራልና። እኔን ስታይ ትንቀጠቀጣለህ። አሁን ዝም በል አለበለዚያ የራስህን ምራቅ ትውጣለህ። የኔ ስም በሰው አንደበት ላይ አይወጣም፣ ያንተ ስም ግን ውሻ ተብሎ ይጠራል። ቅንዝር እኔ ዶን፣ መንገዴ እሳት፣ አንቺ ተራ ዘይቤሽ ተራ ማልቀስ። ሰንሰሌት ወርቅ፣ አንቺ ቆሻሻ ቢች፣ ቃሌ ገዳይ፣ እብሪትሽ ተሰበረ። ዶን አንተ ቀልዶ ጭራሽ ተከታተል፣ ራፕህ ተራ እንደ ቁንጫ ተገፋ። እኔ ንግስታ ማይክን የሚፈራል፣ አንተን አቃጥላለሁ፣ አንተ ትጠራለህ። ተገዛልኝ ቢች፣ እኔ ጌታው ነኝ፣ አንቺ የፍቅሬ ጻግን ተራ ነሽ። አንገትሽ ባዶአ፣ እኔ ብልጭልጫ፣ ሪትም ሞተአ፣ ተቀመጥ ተንበልብል። አንተ ተረት በራስህ ተታለላ፣ እብሪት ተሰበረ፣ ጻኔ አለቃ ነኝ። ራፕ ተሸበረ፣ እንደ አበራ ተበተነ፣ ንግስት እኔ ነኝ፣ አንተ ተሸነፍክ። እኔ ጦር ቢች፣ አንቺ ጎዳና ተቅበዝባጅ፣ ራፕ ተራ፣ እኔ እሳት አውጣለሁ። ቃሌ ቢላ፣ አንቺን ቆረጥኩ፣ አልፋ ነኝ ጣ፣ አንቺ ተገዛልኝ ተቀመጥ። አንተ ቡችላ በራስ ተደበቅ፣ ራፕ ተሸበረ፣ እኔ እሳት ነኝ፣ እኔ ንግስት፣ አንተን አጠፋለሁ። ማይክ ተንጠልጥሎ ጣ፣ አንተ ተሰቃየ። እግዚአብሔር ይመስገን ዛሬ ማክሰኞ ነው። የምጠጣው በሚጀምሩ ቀናት ብቻ ነው። ማክሰኞ፣ መዕሮብ፣ መሐሙስ፣ ማዕርብ፣ መዕዳም ዘመዳ ጥንት ላይ ስትጮህም ታስፈራለህ እንደምትት። አንተ ውሻት ከንቱ መኩራትን ተውና ስማኝ፣ አጥንትህን እሰብርሃለሁ ከዛ የት እንደምኖር ታያለህ። አንተ ጎባጣ ጅብጻ ሌሊት ትንከራተታለህ። የወርቅ አጥንት ስሰጥህ አንተ ግን ደም ታሸታለህ። እኔ ነኝ የሰው ልጅ የሰው እጅ የሚመግብህ አንተ ባሪያ ነፃ። እኔ ግን በራሴ እበላለሁ። አሁን ወደ ውስጥ ግባ ያለበለዚያ አፍህን እሰብረዋለሁ። እኔ ነኝ የሰው ልጅ ዘውድ ጻ፣ አንተ ግን መቼም ባሪያ ነህ። ዝም በል አሁን ጻ፣ በገንዘቤ ላይ አታስነክሰኝ ውሻዬ። አንተ ቤት ውስጥ ብቻ ታፈራለህ፣ እኔ ግን በሜዳ ላይ ስቆም ነገስታትም ይንበረከካሉ።
አንተ የሌሊት ቆሻሻ የጎባጣው ንጉስ የበሰበሰ አጥንት ለቃሚ የደም ሽታ አፍቃሪ የሚያስፈራው ጩኸት የሰው እጅ ለሚመግብ ባሪያ ነው የምትኖረው እኔ ግን አዳኝ ነኝ እና የፈለኩትን ነው የማገኘው የፈሪነት ዜማ ነው እኔ የሰው ልጅ አርበኛ ነኝ አንተ ግን የአውሬው ተረፍ ነህ ውሻዬ አንተ የሰው ባሪያ ጻ የቅሪትን ጠባቂ ጻ የምትኖር ይሄ አማኑኤል እብዶች ሆስፒታል ነው አዎ አጉላላቸው የሚባል ታካሚ ያላችሁ እባኮ መስመር ላይ ቆዩ አይችልም መለስ ታኳሚ አጉላላቸው ትናንት ምሽት አጥር ዘሎ አመለጠጥ ማን ልበል እኔ ነኝ አጉላላቸው መውጣቴን ለማረጋገጥ ነው የደወልኩት እግዚአብሔር ሆይ ይቅር በለኝ ጻ በዚያን ጊዜ ተርቤ ነበር